ቴዲን አደራሽ። እሺ አይዞህ ሁሉ አለችልህ። እወዳለሁ። እሺ አደራ እንግዲህ ምንም ነገር እንዳይጎል። ምንም ሊጎል አይችልም። ዋናው ሚሽኑን ተወጥቷል። ደስ ያለኝ። እኔም በጣም ደስ ብሎኛል ቦስ። ታዲያ እንዴት ነው ሴቶቹ? ሁሉም ተዘጋጁ? አዎ የተመረጡት ሴቶች እየመጡ ነው። የኔ እንቅፋት አንቺ ነሽ ህሊና። እድሜ ልኬን የአንቺ ኑሮ መኖር ሰልችቶኛል። ሁሌ ህይወቴን በአንቺ ምክንያት እንደተቀማው ነው። ሁሌ ትሰሚኛለሽ? በቃ ከህይወቴ ውጭልኝ። ቆይ ከዚህ በላይ ምን እስከመሆን ነው የምትጠብቂው? ምን ልሁን? አቁሚ። ቆሻሻ የሳሚ ፍቅረኛ ነች። ውጪልኝ ህሊና፣ በቃ ከህይወቴ ውጭልኝ። ሰው ነኝ እኮ አቅም አጣሁ። ማንደፍሮና ጀሌዎቹ ሆድ ብቻ እንጂ ልብና ጭንቅላት የላቸው። የክርስቶስና ያላዛርን ታሪክ ደግመ እቺ ስዩም ተነስትልኛለ። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይህ ትዝታ። ህሊና ተከታታይ ድራማ በቀጣይ ክፍል ቴዲና ህሊና ይጣላሉ። ቴዲ አጠገቤ እንዳደርሽ ብሎ ህሊናን ያባርራታል። ሁለተኛውና ወሳኙ ጉዳይ ደግሞ ወይም ደግሞ የሚፈጠረው በቀጣይ ክፍል አዲሱ ሳሚ ወይም ደግሞ ስዩሜ ህሊናን ያያታል። ህሊናና ስዩሜ ይገናኛሉ፣ እንዲሁም ያወራሉ ብዬ አስባለሁኝ። እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ስዩሜና ህሊና ይገናኛሉ። ከዚህ በፊት ምዕራፍ 1ን ያያችሁ ሰዎች በደንብ ታውቃላችሁ ስዩሜ ማን እንደሆነ፣ ህሊና ማን እንደሆነች፣ የሁለቱ ቅርበት ደግሞ ምን ያህል እንደነበረ ታውቃላችሁ። አንዱ ለአንዱ እስከ መሞት የሚደርስ መዋደድና የሚደርስ ፍቅር በመሃላቸው ነበረ። ምዕራፍ 1 ላይ ስዩሜ የአሁኑ አዲሱ ስዩሜ ሳሚ ሆኖ ነበር የሚሰራው። ይሄኛውን ማንነት እንዲለብስ ያደረገው እንግዲህ አቶ ማንደፍሮ ናቸው። ማንደፍሮ ከባድ ሰው፣ በዚህ ደረጃ ከባድ ሰው አይቼ አላቅም። ክፍል 1 ላይ እንዳማረረን ክፍል 2 ላይ 7 እጥፍ እኛን ለማማረር ቆርጦ ተነስቷል ሰውየው። እና ስዩሜና ህሊና ይገናኛሉ። ስዩሜ ይህንን ነገር ያስታውሳል ማለት ምዕራፍ 1 ላይ የነበረውን ህሊና ማን እንደሆነች ከህሊና ጋር ያለውን ቅርበት ያስታውሳል ብላችሁ ታስባላችሁ? እስኪ እሱን ኮሜንት ላይ አስቀምጡልኝ። እኔ ሙሉ ለሙሉ ይረሳታል የሚል ሀሳብ የለኝም። ስዩሜ ከዚህ በፊት የነበረውን ሙሉውን ረስቶታል። ምንም ነገር አያስታውስም። አይምሮ መርዘውታል። ስለዚህ ህሊናን ያስታውሳል ማለት አልችልም። ነገር ግን ሙሉ ለሙሉ ይረሳታል የሚል ሀሳብ የለኝም። በቃ የሆነ አይምሮ ላይ እሷን ሲያይ የሆነ የሚፈጠር ለረጅም ጊዜ የሚያውቃት ቅርቧ እንደሆነች ይሰማዋል ብዬ ነው ማስበው። እኔ ይህንን ነው ማስበው። እናንተ የምታስቡትን ኮሜንት ላይ እንዳልኳችሁ አስቀምጡልኝ። ከዛ ውጭ የቴዲና የህሊና ጉዳይ ነው። ቴዲና ህሊና በቀጣይ ክፍል ይጣላሉ። ቴዲ አጠገቤ እንዳደርሺ በአንቺ ምክንያት ነው ይሄ ሁሉ ነገር ህይወቴ ላይ እየተፈጠረ ያለው፣ ከአንቺ የተነሳ ነው ህይወቴ የተበላሸው ይላታል። ማስታወቂያ ላይም አይታችሁታል። ነገር ግን ተጣልተው በዛው ይቀራሉ የሚል ሀሳብ የለኝም። ምክንያቱም ቴዲ ሚስቱን አጥቷል። ስለተበሳጨ ነው እንደዚህ የተናገራት እንጂ ህሊናን ይተዋታል የሚል አላማ የለኝም። ምክንያቱም ከዚህ በኋላ ለህሊና እና ለልጁ ነው የሚኖረው። ከዚህ በፊት አንድ ሪቪው ላይ ነግሬያቸዋለሁ። ቴዲም ከህሊና ጋር ተምሮ ጠንካራ ሰው ሆኖ ልክ እንደ አዲሱ ሳሚ ወይም እንደ ስዩሜ
ጠንካራ ሆኖ እነሱን ማገዝ አለበት ብያችሁ ነበረ። ምክንያቱም ይሄ ነገር በሴቶች ብቻ የሚሆን ነገር አይደለም። እነ ማንደፍሮን ህሊና ብቻ እና ሴቶቹ ብቻ ተሰብስበው አንድ ላይ እነሱን ያሸንፋሉ፣ ይጥላሉ ምናምን የሚል እቅድ እኔ የለኝም፣ ሀሳብ የለኝም። እዚህ ነገር ላይ ቴዲም ይቀላቀላል ብዬ ነው ማስበው። እናንተ የምታስቡት ነገር ካለ ያው ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ በዘለለ የህሊና አባት ቢመጡ ደስ ይለኛል። አሉ የሉም ማለት አይደለም፣ ገዳም ናቸው። ብናያቸው የነሱ ሲም ቢደርስ በጣም ደስ ይለኛል። ምክንያቱም በጣም ናፍቆኛል። ምዕራፍ 1 ላይ ያየዋቸው ነው፣ እስካሁን አላገኘኋቸውም። እኔ ስለናፍቆኝ ነው እንደዛ ያልኳችሁ። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ ከዚህ የተለየ ነገር ካለ ሌላ ይፈጠራል የምትሉት ነገር ካለ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የመጨረሻ የሳሚን እናት ነው ማንሳት የምፈልገው፣ ወይም ደግሞ የማንደፍሮ ሚስት ማለት ነው፣ ባለቤት። ስናያት ምንም የምትጠቅም አይነት ሰው አትመስልም ድራማው ላይ። ነገር ግን ብዙ ጥቅም ያላት ብዙ ነገር እያደረገች ያለች እናት ነች ማለት። ህሊና እዚህ ቦታ እንድትደርስ፣ ህሊና እንድትደራጅ፣ የራሷን ነገር እንድታንቀሳቀስ ያደረገቻት የሳሚ እናት ነች። ምክንያቱም የእሷን ድርሻ ወይም ደግሞ የተደበቀውን ገንዘብ የት እንዳለ ለእሷ የነገረችው የሳሚ እናት ነች እና ትልቅ ቦታ አላት እዚህ ድራማ ላይ። እንደገና ደግሞ ሳሚም ወይም ደግሞ አዲሱ ስዩሜ እንዲያስታውስ እሷም አንዷ መንገድ ትሆናለች ብዬ ነው የማስበው። ያው እሷ ታማሚ ስለሆነች በየትኛው መንገድ ልታገኘው አትችልም፣ ምናልባት ህሊና ወስዳ ካላገናኘቻት በስተቀር። እሷ ልጄ ሞቷል ብላ ነው የምታስበው የነበረው። ነገር ግን በህይወት እንዳለና እንደታየ ሌሎች ዘመዶቿ መተው ነግሯታል። በዛ ነገር በጣም ደስ ብሏታል። ነገር ግን ይሄ እንደተፈጠረና ሁሉን ነገር እንደረሳ አላወቀችም። ይሄም ነገር ስታቅ እሱን ለመመለስ ብዙ ነገር ያደርጋሉ ብዬ ነው የማስበው። ነገር ግን ሳሚ ይመለሳል ብዬ አላስብም። ፍቅር ስለሞተች ቴዲ ብቻውን ነው ያለው። ከፍቅር ጋር ከመጋባታቸው በፊት ህሊናን በጣም ያፈቅራት ነበረ። ህሊና ግን ይሄ ነገር አይገባትም ነበረ። ከሳሚ ጋር ነበረ ብዙ ጊዜዋን እንትን የምትለው። ቴዲ ለእሷ መናገር ፈርቶ ስለነበረ ካላቸው ቅርበት፣ ከአባቷ ጋር ካላቸው ቅርበት የተነሳ መናገር ፈርቶ ነው እንጂ ቴዲ በጣም ያፈቅራት ነበረ ህሊናን። አሁን የፍቅር መሞት ያንን ፍቅር ይመልሰዋል ብዬ ነው ማስበው። እኔ ማለት በህሊናና በቴዲ መሀል ያለውን ፍቅር ይመልሰዋል ብዬ ነው ማምነው እና ሳሚ ይስተካከላል፣ ራሱን ያውቃል፣ ይመለሳል የሚል እኔ ሀሳብ የለኝም። ምናልባት ሳሚ መጨረሻው ሞት ሊሆን ይችላል የሚል ሀሳብ ነው ያለኝ። እስኪ እናንተ ምን ታስባላችሁ? ወደፊትስ ምን ሊፈጠር ይችላል? አንዳንድ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ ጠብቁን። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 5 ትሪለር ወይም ደግሞ ማስታወቂያ ቪዲዮ፣ የ1 ደቂቃ ቪዲዮ ማየት ከፈለጋችሁ ሰኞ 6 ሰዓት ላይ በዚህ ዩቲዩብ ቻናል ታገኛላችሁ። እስከዛው ድረስ ቸር ቆዩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። በፍቅር መሞት እኔ እንደ እውነቱ በጣም አዝኛለሁኝ። ሳሚ ግን የመጨረሻ ተቀይሯል። እውነት ለመናገር እንዴ ሳሚ መጨረሻ ጨካኝ፣ ምንም የማይሰማ የሆነ በድን አይነት ሰው ነው የሆነው። ህሊና ተከታታይ ድራማ አንዳንዴ ዝም ብዬ ሳየው ማለት ነው የውጭዎቹን አይነት ፊልም እየመሰለ ነው። ጭካኔው በቃ ከፋ። እንዴ ኢትዮጵያ ውስጥ እንደዚህ ይሾታል ሰው ጋይስ? ይሄ ከባድ ነው። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና ተከታታይ ድራማ ምዕራፍ 1 ላይ የነበራችሁ ሰዎች የላችሁ መሰለኝ። ማለት አዲስ ሰው ነው መሰለኝ፣ ወይም ደግሞ አዲስ ተመልካች ነው የመጣው መሰለኝ። ምዕራፍ 2 ላይ በስድብ ሞላችሁ ጥቁ ኮሜንቱን። ምን ሆናችሁ ነው ጋይስ? ምን ተፈጥሮ ነው? ችግሩ ምንድን ነው? ግራ አጋባችሁኝ እኮ። ለማንኛውም አትሳደቡ አላችሁ፣ መብታችሁን የፈለጋችሁትን እንትን ማለት። እኔ ላይ ምንም የሚፈጥረው ተጽዕኖ የለም። እኔ እንደውም በደንብ ጨምሬ እንድሰራላችሁ ነው እያደረጋችሁኝ ያላችሁት።
ሌላ ምንም እንትን የምለው ነገር የለም። ምናልባት ፊልም ሪቪው ምናምን አይታችሁ ማታውቁ ከሆነ ሂዱና የውጭዎቹን ይኸው። በተለይ ደግሞ የፓኪስታን ተከታታይ ድራማ የምትከታተሉ ሰዎች ፓኪስታን ላይ ናቸው አይደለ? በተከታታይ ድራማ ታዋቂዎች፣ የእነሱን ተከታታይ ድራማ ይኸው ዩቲዩብ ላይ ማአት ሰው ነው የሚሰራው። መስራታቸው ብቻ ሳይሆን በሚሊዮን ነው ሰብስክራይበር ያላቸው ሪቪው የሚያደርጉ ሰዎች። ክፍሉ ከተለቀቀ በኋላ ስለ ቀጣዩ ክፍል የሚተነትኑና ስለተለቀቀው ክፍል አንዳንድ ጉዳዮችን እንደኔ የሚያወሩ ዩቲዩበሮች በጣም ብዙ ሰብስክራይበር፣ በጣም ብዙ ሚሊዮን ቪው አሏቸው። እንደገና ደግሞ ተመልካቾቹም በጉጉት ነው የሚጠብቋቸው። እነሱን ምን ሊሉን ይችላሉ፣ ምን ተፈጥሮ ሊሆን ይችላል፣ ምን ይገምታሉ ብለው በቀጣይ ክፍል ምን እንደሚገምቱ ለማየት በጣም ይዋጓሉ። ምክንያቱም አትራክት ያደርጋል። ብዙ ሰዎች ይወዳሉ፣ እንደዚህ ትንታኔ ይወዳሉ። ስለ ቀጣይ ክፍል ምን ሊፈጠር እንደሚችል የተወሰነ ነገር ኢንፎርሜሽንም ይሰጣሉ። ስለዚህ ሰው በጣም ወዶ ያያቸዋል። ይሄ ነገር ለእናንተ አዲስ ሆኖ ከሆነ አላቅም። ከዚህ በፊትም ነበርኩኝ፣ እኔ ምዕራፍ 1 ላይ ነበርኩኝ። በፍቅር ነበረ ስታዩኝ የነበረው። አሁን ምን እንደተፈጠረ ባላቅም፣ ለማንኛውም ግን የተለያየ አይነት ስድቦችን ስትሳደቡ ነበረ። ያ ስድብ የእናንተን ትንሽነት ነው የሚያሳየን እንጂ ትልቅነታችሁን አይደለም። ካልፈለጋችሁ እኮ መተው ትችላላችሁ። ሲጀመር ለምን ታያላችሁ? የኔ ፎቶ ነው ያለው፣ የኔ ፕሮፋይል ነው፣ ስሙ ገዜ ችዲ ይላል። ምን ልትሰሩ መጣችሁ? መጀመሪያውን ፒክቸር ብቻ አይታችሁ መጀመሪያ አስተውሉ። በቃ ፊልሙን ብቻ ከሆነ የምትፈልጉት ሳልቃን ዩቲዩብ ቻናል ላይ ሄዳችሁ ፊልሙን ማየት ትችላላችሁ። አንከለክላችሁም። ግድ እኮ ኑና ግቡና የሚላችሁ ህግ የለም አለ። ራሳችሁ ፈቅዳችሁ ነው ገብታችሁ እያያችሁ ያላችሁ። ብዙ አትበሳጩ። ስለዚህ ጊዜያችሁን መግደል ካልፈለጋችሁ በእንደዚህ አይነት ነገር ትክክለኛ ፊልሙ የሚለቀቅበትን ቻናል ሰብስክራይብ አድርጉና እዛ ላይ ሄዳችሁ ተከታተሉ። ፊልሙን ብቻ እዛ ላይ ጠብቁ። በቃ በሳምንት አንዴ ይለቀቅላችኋል። ከዛ ውጭ ሌላ ነገር ምንም እንትን የምትሉበት እኮ ነገር የለም። ይሄ ገና አላደግንም ለካ ኢትዮጵያውያን ስንባል የምሬ ነው። ገና ታች ነን። ገና ታች ማለት ነው። በቃ በታች መጨረሻ ማለት ነው። ምንም ችግር የለውም። እድሜ ለኤአይ። አሁን ወደዛኞቹም እየሄድን ነው። ወደ እንግሊዝኛዎቹም፣ ወደ ቱርክ ፊልሞችም፣ ወደ ፓኪስታን ተከታታይ ድራማዎችም እየሄድን ነው እና ከኢትዮጵያ እንደውም እሱ ነው የሚሻለን ለኛ። አሁን ኤአይ ጥሩ ነገር አምጥቶልናል። በኤአይ ከቨር እያደረግን እንግሊዝኛ ማወቅ አይጠበቅብንም። ሌላም ቋንቋ ሂንዱን ማወቅ አይጠበቅብንም። በኤአይ መስራት እየቻልን ነው። አሁን በዛ ሪቪው እያደረግን ነው። እኛ ኢትዮጵያ ውስጥ ሆነን ወደዛ እየሄድን ነው። እናንተ እዚህ ውስጥ ሆናችሁ የራሳችሁን እንኳን መቀበል አትችሉም። የራሳችሁን ሰው ማበረታታት አትችሉም። እኔ እንኳን በኤአይ እየሰራሁኝ ብዙ ተከታይ ማግኘት እያለሁኝ ፊልም ሪቪው በኤአይ ማለት ነው። ለዛውም አርቲፊሻል ድምፅ ተጠቅሜ እየሰራው ሰው ወዶት ጥሩ ኮሜንት እየሰጠ እስካሁን ባድ ኮሜንት ማንንም አላየውም በዛ ቻናል የፓኪስታን ድራማ እየሰራው ማለት ነው። እዚህ ጋር እናንተ ብዙ ነገር ስላወራችሁ ብዙ የሚቀየር ነገር የለም። አትስኩ፣ እሺ? ብዙ አትጨነቁ፣ ብዙ እንትን አትበሉ። ብዙ ጨምሩ፣ እኛ ደግሞ ብዙ እንድንሰራ ታደርጉናላችሁ ማለት ነው። ለማንኛውም ድራማውን ትቼ ወደዛ ሄድኩኝ። ሜቢ ይጠቅማችኋል። እናንተ የምትሳደቡ ሰዎች ይልቁ መጣ ብላችሁ ብትሰሩ ዩቲዩብ ላይ ተጠቃሚ ትሆናላችሁ። ኦኬ፣ ተጠቃሚ ትሆናላችሁ። አንዳንዶቻችሁ ይሄ ስራ ነው ወይ የሰው ስራ እየወሰዳችሁ ምናምን። ስራ ነው። አንተ ገና አልገባህም፣ ምን ላይ እንዳለህ ገና አልተረዳህም። ስራ እንዴት እንደሆነ ገና አልገባችሁም እናንተ። ግድ ፊልም መስራት የለበትም። ከዚህ እዚህ ጋር መጥቶ ግድ የሆነ ነገር ብቻ መምጣት የለበትም። ወዶ የሚያየው አለ፣ የሚጠላው አለ። ፊልም ብትሰራም የሚወደው አለ፣ የሚጠላው አለ። በቃ ያንን ነው ማየት የምችለው። ከዛ ውጭ ሌላ ምንም፣ ከወደዳችሁ ካልወደዳችሁ ዝለሉት። ሌላ እንትን አያስፈልግም ጋይስ። ኦኬ፣ ጊዜያችሁንም አታጥፉ። እዚህ ጋር ኮሜንት ላይ መራሳችሁን አታስገብቱ። አሁንም ደግሞ ተበሳጩ እና ብዙ ቀባጥሩ አለዋችሁ። ለማንኛውም ይመቻችሁ። በቃ ቀጥሉ፣ በርቱ። ስለ ህሊና ዛሬ እኔ ብዙ ነገር ማውራት አልፈልግም፣ ምክንያቱም በትናንትናው ክፍል በጣም ከባድ ክፍል ነበረ። ያሳዝን ነበረ በጣም። እንደምትሞት ያው ነግሬያችሁ ነበረ። ባለፈው ክፍል ሪቪው ስናደርግ ነግሬያችኋለሁ። አተረፈም ፍቅር ብያችሁ ነበረ። ነገር ግን በመሞቷ እኔ በጣም አዝኛለሁኝ። በዚህ በአጭር ጊዜ ውስጥ እንደዚህ ነገሮቹ ቅይር ብሎ ፊልሙ ራሱ ከብዶ መምጣቱ እኔ በጣም ገርሞኛል። የምሬን እኮ ነው የምላችሁ። ምዕራፍ አንድን የምታውቁ ሰዎች በደንብ ታውቁታላችሁ። ምዕራፍ አንድ ላይ እኮ ጭካኔ፣ ኧረ በስመ አብ የማን ደፍሮ ብለን የስዩሜ የአሁኑ አዲሱ ሳሚ ስዩሜ ነበር በፊት ጨካኝ ተብሎ የሚታየው ስዩሜ ምናምን እያን ብዙ ነገር እናወራ ነበረ፣ ብዙ ነገር እንል ነበረ። የአሁኑ ባሰ፣ የአሁኑ በጣም ከፋ።
እንግዲህ ወዴት እንደሚሄድ እኔ እንጃ። በጣም አስቸጋሪ የሆነ ድራማ እየሆነ ነው። ለማንኛውም ግን እስኪ ምናየው ይሆናል ይህንን ነገር እንዴት እንደሚፈቱት ለማየት በጣም ቸኩያለሁኝ። ነገር ግን እዚህ ጋር ቴዲ መቀየር አለበት ብዬ አስባለሁ። ቴዲም ከዚህ በኋላ ልክ እንደ ስዩሜ ወይም ደግሞ እንደ አዲሱ ስዩሜ ማለት ነው፣ ሳሚ ማለት ነው፣ ልክ እንደ ሳሚ ጠንካራ ጎበዝ መሆን አለበት። ከነ ህሊና ጋር ሰልጥኖ እነሱን ለመጣል ወይም ደግሞ ህግ ለማስከበር የራሳቸውን ድርሻ መወጣት አለበት ብዬ ነው ማስበው እንጂ አሁንም እንደዚህ ልፍስፍስ ሆኖ ለሁሉ ነገር ፈሪ ሆኖ ይቀጥላል የሚል እምነት የለኝም። በባለፈው ሪቪውም ብያቸዋለሁኝ የፍቅር መሞት ህሊናና ቴዲ አብሮ የመሆን ኦፖርቹኒቲ ነው የሚፈጥርላችሁ ብያችሁ ነበረ። ያው እንደዚህ ማለት ቢከብደኝም ብያችሁ ነበር ያልኳችሁ ባለፈው። ያንን ያያችሁት፣ እሷም አደራ ብላታለች። ምዕራፍ 1 ላይም እንዳያችሁት እንግዲህ ያው ቴዲ በጣም ነበረ የሚያፈቅራት አይደለ ህሊናን። እሷ አልገባትም እንጂ ወደ ሳሚ ሄደች እንጂ በጣም ነበር የሚያፈቅራት። አሁንም ህሊናና ቴዲ አብሮ ይሆናሉ የሚል እምነት ነው ያለኝ። ማለት ይፋቀራሉ ወይም ደግሞ በቃ አብረው ይቀጥላሉ፣ ባልና ሚስትም ይሆናሉ የሚል ሀሳብ ነው ያለኝ። መቼም ከሳሚ ጋር አትሆንም ወይም ደግሞ ከአዲሱ ስዩሜ ጋር አትሆንም። ምክንያቱም ስዩሜ በቃ ተቀይሯል። ከዚህ በኋላ እሱ ሞት ነው እንጂ የሚፈለገው እሱ መልካም ሰው ሆኖ ወደኋላ ይመለሳል የሚል እምነት የለኝም። በቃ ሰው ኦልሬዲ ተመርዟል። እኔ እንደዛ ነው የማስበው። እናንተ በምን መልኩ ታዩታላችሁ? ምን ታስባላችሁ? እስኪ የራሳችሁን ሀሳብ ኮሜንት ላይ አጋሩ። ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ በሳልቃን ዩቲዩብ ቻናል ጠብቁ። ሰኞ ትሬለር እዚህ ዩቲዩብ ቻናል ላይ ለቅላችኋለሁ። ኦኬ ምዕራፍ 2 ክፍል 4 ትሬለር እዚህ ዩቲዩብ ቻናል ላይ ጭንላችኋለሁ። ሰኞ ላይ ጠብቁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። መልካም ጊዜ። ፒስ። አንዳንድ ማይነበብ ኮሜንት አለ። እሺ የትኛው ጋር ነው እንዳልፈው እንትን አትያቸው ማይፈላ ነበር ዝቅተኛ ገንዘብ የሰበሰበ ሰው እናመሰግናለን። ከሶስታችሁ እናመሰግናለን። 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 በጭራሽ የማይገናኙ ሰዎች ናቸው። ኢፉ አፍሪት ጋር ናት። ሙሽሪት አትወጣም። አሁን ሙሽራ ማለት ወይ ሄዊ ወይ ኪዩ ወይ ወይ መላኩ ኪዩ አመሰግናለሁ። እሺ እናት ሉሊት የለችም። እሺ ወይ ሲላይ እግዚአብሔር ይመስገን። ከነዚህ ጋር የተወዳደረው እንደዚኛ ደግሞ የማይባሉ ማን ይሆናታል?
የለችም ወሲላ ጨፍረ እንደሆነ ጨፍሩ የሰርጉ ድባብ ኦኬ የሰርጉና እያወራሁ ነው አዎ በጣም ወይ ማርኬታ አሁን እንደዛ ነገር እንቅልፌ እንደመምጣት ነገር ብሏል አንቺ ስለ እንደምትጽፊ ጭካኔ ጎበዝ ነሽ አይ ኔክስ ማን ዝም ብያ አልኩሽ አያይዝሽ እንደዚህ እስቲ ማን ኤልያስ ወናገር እኔ አይ በቃለ ዝጉት ወይ የሆነ ነገር አዎ ከምን እንወዳችኋለን ኪዩ እሺ ቼክ አድርጌ መልስላችኋለሁ ኤፉ የለችም ሙሽራም አይደለች ኤፉ አንድ ቤት ነው ቪዲዮ እዛው ቤት ሳኒ ቢኒ ዛሬ የለም ሄዷል ወደ ቤት ደህና ናት የአማርኛ ታዩ ወንሴት ያለኝ መሰለኝ ነው ማለት ነው ደህና ናት ሰላም ማሴው እየተወነንም መሰላችሁ ድራማ እያየሁ መሰለኝ ማሚ ነኝ አመሰግናለሁ ማሚዬ አለው እግዚአብሔር ይመስገን እስቲ ሱዝ ማክሰኞ አይሮብና ያለ ዘይን ይሄ ላንቺ ስለኔ ጀምራለሁ ማስታወስ ጀምሪ እሺ ማለት መልእክት እናስተላልፍ ሰብልዬ እሺ ሰሊና ጎሜዝ እንዴት ነሽ በውስጥ የምናደርገው ንግግራችንን እሺ እንላታለን እሺ ሮዚ እንላታለን ደራሲው ወንድ አይደለም ሴት ናት እኛም እንወድሻለን እናመሰግናለን እኔ እናት ዛሬ ተለቋል ሰቦለት ሰቦለት ዛሬ ተለቋል 73 ሮብ ወይ ማክሰኞ ኧረ ገና ነው ዙዙ ገና ነው አለሽ ሰሊና የተረገመ ያፌት አሁንም አልነቀም ወይ ሮብ ወይ ከነቀም ብሎ ብሎ የሚነቀው ካልነቀም የምናውቀው ሮብ ነው እስከ ሮብ ድረስ እዛው ነው
መሲው እኔ እንጃ አራው ጸጉሯ ነው ቲታኒያው ጸጉሯ ነው እሰራላችኋለሁ ቲክቶክ የራሴ አካውንት ላይ እሰራላችኋለሁ ከዛ ደውላችሁ ማስተካከላችኋለሁ አንድ ያዙሪ ማስክ ቼክ ላድርግ ሳምቡሳ ሳምቡሳ ስምሻ እንደ አዙሪልኛል ያው እኔ እኮ ጥሩ ነገር ለመስራት ነው ያቃጠልኳቸው። ማክሲሞ የኔም እንደዛ እየተሰማኝ ነው። ሰላምዬ አሁን እኮ ገብቻለሁ እንዴ? እኔ እኮ አላውቅም። እኔ መሀላችሁ ገብቻለሁ። ኧረ አልገባችም። መች ገባችሁ? እሺ ኪዩዬ መቼም ደስ ያለኝም ፍቅር አልነግርሽም። አይተሽዋል አይደል? እንዴት ሲያደርገኝ እንደነበር። ማርኬዛ በቅርቡ እንጀምራለን። እያየን ነበር። በጣም አሪፍ ስራ ነው የእውነት። አዎ ነው ወይ ሳሚ እላይ ወደ ላይ ቼክ አድርግ። እላይ አመሰግናለሁ። እኔም በጣም እወዳችኋለሁ። አይነት ነው የኔማ አልቀደምም። እናመሰግናለን። ትወና እንትን ኦዲሽን ሲኖር እናሳውቃቸዋለን። ኢንቦክስ አድርጉ። አብዛኛው ሰው መንገድ ላይ ሲያገኘን በካራክተር ስማችን ነው የሚጠራ፣ ያው በዛ ስለሚያውቀን ማለት ነው። ፍቅረኛ የለም ቢኒዬ ትቶኝ ሄዷል ዛሬ።
ሳይሆን እሺ እንቅልፌ መጥቶ ነው እኮ ዴቭ ግን እላለሁ ነቃለሁ እኮ ነቃ ብለሽ አሳያቸው እላለሁ ሳይሆን በተግባር አሳያቸው። እሺ ያ ነቃ ብያ እንቅልፌ መጥቶ እኮ ሲያለ እሺ አውሩ ይኸው ላውራችሁ ምን ላውራችሁ የሆነ ርዕስ ፍጠሩና ላውራችሁ በይሃን ደህና ነኝ ደህና ነኝ። እስቲ እንወስናለን። ሮብ እንወስናለን። ሮብ ሳይሆን በዚህ ሳምንት ብቻ ዘጋው እሱን ነው። በዛ ሳምንት ጀምራ ተይዘሽ በዛኛው ሳምንት እንወስናለን። ልገባም አልገባም ይችላል። የት እንትን ላይቭ ነው። ላይቭ እንዳትገቢ እያሉ እሺ ሚስጥር መደባበቅ ተጀመረ። አይ ላይቭ እኮ ነው። ላይቭ እንዳትገቢ ይደክምሻል ሲሉኝ ቀጣይ ሳምንት አልኳቸው። ልመናት ልክ አይደለም። እኔ ማንን ከስንት ጀምሮ ነው ያለሽው? ማለት ከክፍል ስንት ጀምሮ? አይ ቲንክ ከ35 Thank you.